ሰላም ውድና የተከበራችሁ የካላቦይ ቻናል ቤተሰቦች እንዴት ናችሁ? ሰላም ነው? ሁሉ ሰላም፣ ሁሉ አማን። እንዴት ናችሁ? አከም ለጋጅርቱ ፈጃ ከሰኒ ቻናል ኦሮምኛ የምንማርበት ኦሮምኛ አፋን ኦሮሞ ወረደ እንደሰን ከማ አማሪ ፈጀለት ብረታን ቻናል ካላቦይ ጀራማ ዛሬ 24ኛ ክፍል ላይ ደርሰናል። ከዚህ በፊት ስለ ቴንስ አይተናል። ሄና ማለት ነው አንድ ሁለት ክፍሎችን አይተናል። ዛሬ ደግሞ ፓስት ኮንቲኒዩስ ቴንስ፣ ፕሬዘንት ፊውቸር ቴንስ እና ፊውቸር ፐርፌክት ቴንስ የሚባሉትን በአማርኛና በአፋን ኦሮሞ ይዤላችሁ መጥቻለሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዳረሱ። ይሄ ቻናል አፋን ኦሮሞ አከሱመስ አማሪፍ ከንጀላት ብረተን ቻናል ካላቦይ ጀራማ። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ ማድረግ እንዳትረሱ። አሁን ቀጥታ ወደ ቪዲዮ አልፍላችኋለሁ። የዛሬው ክላስ ስለ ቴንስ ነው ብያችኋለሁ። ስለ ቴንስ ምንድነው የምናየው? ስለ ቴንስ ማለት ምንድነው መጀመሪያ ለሚለው አይተናል። ከዚህ በፊት የለቀኳቸው ቪዲዮዎች ነበሩ፣ እሱን ማየት ትችላላችሁ። አሁን የዛሬውን ክፍል ስናይ ስለ ፓስት ኮንቲኒዩስ ቴንስ፣ ፕሬዘንት ፊውቸር ቴንስ እና ፊውቸር ፐርፌክት ቴንስን ሶስቱን እናያለን፣ በአፋን ኦሮሞና በአማርኛ ማለት ነው። ፓስት ኮንቲኒዩስ ቴንስ ምንድናቸው? ፓስት ኮንቲኒዩስ ቴንስ የምንላቸው ጎቼሮ ደርቤ ኬሳ ራወተም ያገርሲሳ ይላል። ጎቼሮ ደርቤ ኬሳ ራወተም ያገርሲሳ ማለት ባለፉት ጊዜ ውስጥ የተደረገን ድርጊት የሚያመላክት ማለት ነው። ፓስት ኮንቲኒዩስ ቴንስ ያለፈ ድርጊት ነው፣ ግን እየተደረገ የነበረውን ድርጊት ባለፈው እንትን ውስጥ ማለት ነው እና እየተደረገ የነበረውን ድርጊት የሚገልጽ ፓስት ኮንቲኒዩስ ቴንስ እንላቸዋለን ማለት ነው። እነሱን ለምሳሌ በኤግዛምፕል ስናይ እዚህ ጋር ይሄ እንግሊዘኛ ፎርሙ አይ ዋዝ ራይቲንግ ይላል። ራይቲንግ አይኤንጂ ይባላሉ እነዚህ። አይ ዋዝ ራይቲንግ አይኤንጂ እያደረገ እንደነበር ነው የሚያሳየው። ይሄ እያደረገ ነበር ምን ሲጽፍ ነበር ማለት ነው፣ እየጻፈ ነበር ማለት ነው። እና እነሱን አሁን በአፋን ኦሮሞ በሬሳን ቱሬ ይላል። በሬሳን ቱሬ ሲጽፍ ነበር። በሬሳን ቱሬ ሲጽፍ ነበር፣ እየጻፍኩ ነበር ማለት ነው። በሬሴ ቱሬ ጽፌ ነበር ነው። በሬሳን ቱሬ ሲል ደግሞ ሲጽፍ ነበር ነው። ልዩነት አላቸው፣ አይተናቸዋል። ስለ ፓስት ለምሳሌ ፓስት ፐርፌክት እንዴት እንደነበር ያለፉትን ቪዲዮዎች ላይ ማየት ትችላላችሁና በሬሳን ቱሬ ሲጽፍ ነበር። ኛቻን ቱሬ ስበላ ነበር። ኛቻን ቱሬ ስበላ ነበር። I was eating ዱቢሳ ቱርቴ ስታነብ ነበር። ዱቢሳ ቱርቴ ስታነብ ነበር። she was reading ይላል። ዱቢሳ ቱርቴ መርአቻ ቱረን። መርአቻ ቱረን። መርአቻ ቱረን ማለት ሲወያዩ ነበር ማለት ነው። መርአቻ ቱረን ሲወያዩ ነበር። መርአቻ ቱረን ሲወያዩ ነበር። ዱቢሳ ቱረን። ዱቢሳ ቱረን ሲያነቡ ነበር። ዱቢሳ ቱረን ሲያነቡ ነበር። ዱጋ ቱሬ ስንጠጣ ነበር። ዱጋ ቱሬ ስንጠጣ ነበር። ዱጋ ቱሬ ስንጠጣ ነበር። አ እየረዘመ እየሄደ ማለት ነው። I was eating, she was reading, they are discussing, they were reading, we were drinking እያለ በፎርሙ ይሄዳል ማለት ነው። እንግሊዘኛውን ፓስት ኮንቲኒዩስ ቴንስ። በኦሮምኛው ስናየው ደግሞ ጎቻ ቱረን ማለት ነው። በቃ እያደረጉ ነበር እንደማለት ነው። እያደረጉ ነበር ለማለት ደግሞ ለምሳሌ ዱቢሳ ቱረን እዚህ ጋር ዱቢሳ ቱረን ማል ዱቢሳ ቱረን ማል ጎቻ ቱረን በትባሉ ዱቢሳ ቱረን ዱቢሳ ቱረን ማል ጎቻ ቱረን ዱቢሳ ቱረን ምን እያደረጉ ነበር? ሲያነቡ ነበር። ምን እያደረጉ ነበር? ሲጠጡ ነበር። በቃ የሚለውን ጥያቄ ነው የሚመልስልን ማለት ነው ፓስት ኮንቲኒዩስ ቴንስ የሚባለው። ሌላ ደግሞ ተበቻ ቱረን ይላል። አሁን ለምሳሌ ልጆቹ ምን ሲያደርጉ ነበር ቢል የሆነ ሰው በአፋን ኦሮሞ ምንድነው ብለን የምንመልሰው? ተበቻ ቱሬ። ምን ስታደርጉ ነበር? ተበቻ ቱሬ። ምን ሲያደርጉ ነበር ካለ ደግሞ ተበቻ ቱረን። ተበቻ ቱሬ ለራሳችን ቱሬ እኛ ተበቻ ቱሬ ስንጫወት ነበር ነው። እነሱ ቢሉን ለምሳሌ ተበቻ ቱረን ነው የምንለው። ተበቻ ቱረን ኑቲ ተበቻ ቱሬ ኢሳን ተበቻ ቱረን እየተጫወቱ ነበር ማለት ነው።
ፊጋ ቱሬ ይላል። ለራሳችን ሲሆን ማለት ሲሮጥ ነበር ፊጋ ቱሬ። እሱ ደግሞ ለሌላ ሰው ፊጋ ቱሬ ሲሮጥ ነበር። ፊጋ ቱሬ ካለ ደግሞ ስንሮጥ ነበር ነው የሚሆነው ማለት ነው። በጣም ዲፈረንስ አላቸው። እሱ መገንዘብ ይኖርብናል። መኪና ኦፋ ቱሬ መኪና ስነዳ ነበር። መኪና ኦፋ ቱሬ ምን እየሰራህ ነበር? ሂ ዋዝ ድራይቪንግ መኪና ኦፋ ቱሬ መኪና ሲነዳ ነበር። ለራሱም ሲሆን ደግሞ መኪና ኦፋ ቱሬ መኪና እየነዳሁ ነበር ይሆናል ማለት ነው። ዱጋ ቱሬ ሲጠጣ ነበር ለሌላ ሰው ነው። እኔ ዱቢሳ ቱሬ ሲያነብ ነበር። ሂ ዋዝ ሪዲንግ። ዱጋ ቱሬ ዱቢሳ ቱሬ ኛቻ ቱሬ እያደረገ ነበር ማለት ነው። ያን ነገር ያን ተግባር እያደረገው እንደነበር ነው የሚያሳየን ማለት ነው። ፓስት ኮንቲኒየስ ቴንስ የሚባለው ነገር። ሌላ ኤግዛምፕሎች ብዙ አሉ እዚህ ጋር ዌር ኢቲንግ ይላል። ይሄ ደግሞ ለሌላ ሰው አንድ ላይ ሆነን ስትዘፍን ነበር ላለፈው ነው እሱ። ኛቻ ቱሬ ዊ ዌር ኢቲንግ ኛቻ ቱሬ ዊ ዌር ኢቲንግ ኛቻ ቱሬ ስንበላ ነበር ማለት ነው። ኛቻ ቱሬ ስንበላ ነበር። ሌላ ደግሞ ረፋ ቱረን they were sleeping ረፋ ቱረን ሲተኙ ነበር። they were sleeping ረፋ ቱረን ሲተኙ ነበር። they were laughing ኮልፋ ቱርቴ you were laughing ኮልፋ ቱርቴ they were sleeping ረፋ ቱረን ኮልፋ ቱርቴ ስትስቅ ነበር ወይም ስትስቅ ነበር። ስትስቂ ነበር ስትስቅ ነበር ማለት ነው። ኮልፋ ቱርቴ ማለት ኮልፋ ቱረንም ይሆናል ማለት ነው። ስትስቁ ነበር ኮልፋ ቱረን ስትስቁ ነበር። ይስቁ ነበር ኮልፋ ቱርተን ስትስቁ ነበር ኮልፋ ቱርተን ይስቁ ነበር። በሬሳ ቱሬ ሲጽፍ ነበር። በሬሳ ቱሬ ሲጽፍ ነበር። በሬሳ ቱሬ ሲጽፍ ነበር። በሬሳ ቱርቴ ስትጽፍ ነበር። በሬሳ ቱርቴ ስትጽፍ ነበር እየጻፈች ነበር ማለት ነው። በሬሳ ቱሬ ሲል ደግሞ በሬሳ ቱሬ ስንጽፍ ነበር። በሬሳ ቱሬ ስንጽፍ ነበር። በሬሳ ቱረን በሬሳ ቱረን ሲጽፉ ነበር። በሬሳ ቱረን ሲጽፉ ነበር ማለት ነው። ሲጽፉ ነበር በሬሳ ቱረን። በሬሳ ቱርቴ ስትጽፍ ነበር። በሬሳ ቱርቴ ስትጽፍ ነበር። ስትጽፍ ነበር ስትጽፊ ነበር እና ስትጽፍ ነበር ማለት ነው። በሬሳ ቱርቴ ማለት በሬሳ ቱርተን ስትጽፉ ነበር። በሬሳ ቱርተን ስትጽፉ ነበር። በሬሳ ቱርተን ስትጽፉ ነበር። ጉያ ጉቱ ቋቻን ቱሬ ቀኑን ሙሉ ሳጠና ነበር ሳነብ ነበር ማለት ነው። ጉያ ጉቱ ቋቻን ቱሬ I was studying the whole day ጉያ ጉቱ ቋቻን ቱሬ ቀኑን ሙሉ ሳጠና ነበር ማለት ነው። I was studying the whole day ጉያ ጉቱ ቋቻን ቱሬ ቀኑን ሙሉ እያነበብኩ ነበር ሳጠና ነበር ማለት ነው። ይሄ ፓስት ኮንቲኒየስ መሆኑን ነው የሚያሳይ። ፓስት ኮንቲኒየስ ስላችሁ መጀመሪያ ላይ እንዳስረዳኋችሁ እያደረገ የነበረውን ነገር ሲያደርግ የነበረውን ነገር አሁን ላይ ሆነን የምናወራው ነገር ነው። ምን ስታደርግ ነበር ትላንትና ቢባል እንዲህ እያደረኩ ነበር ብለን ነው የምንመልሳቸው ነው ማለት ነው። ከሌሳ አልዋደ ኬሳ ነው ሆጀቻ ቱሬ ይላል። ሆጀቻ ቱሬ፣ ኛቻ ቱሬ፣ ደለጋ ቱሬ፣ ዱፌ ቱሬ እያለ የኦሮምኛው ቱሬ 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 ኛቻን ቱሬ ብዙ ሰው ሲሆን ደግሞ አንድ ላይ ሆነ ማለት ነው። ለሌላ ዜ ሲሆን ደግሞ ቱረን ነው። ዊ ሲሆን ደግሞ ቱሬ ነው። ሂ ሲሆን ደግሞ ቱሬ ነው። ለራሱም ሲሆን ደግሞ ቱሬ ብለን እንገልጻለን ማለት ነው። ለምሳሌ ከሌሳ አልዋደ ኬሳ ነው ሆጀቻ ቱሬ ትናንትና ቤት ውስጥ ስሰራ ነበር ይላል። ከሌሳ አልዋደ ኬሳ ነው ሆጀቻ ቱሬ ትናንትና
ወጥ ቤት ውስጥ ስሰራ ነበር። ትላንትና ወጥ ቤት ውስጥ ስሰራ ነበር። አርባዳ ማለት ኩሽና ማለት ነው። ያው ቤት ውስጥ ወጥ ስሰራ ነበር ማለት ነው። ሳዋ ቲክሳን ቱሬ ሳዋ ቲክሳን ቱሬ ላም ሳግድ ነበር። ሳወን ቲክሳን ቱሬ ላም ሳግድ ነበር ነው። ይሄ ደግሞ ምን ሲያደርግ ነበር? ከብቶችን ላሞችን ሲያግድ ነበር ማለት ነው። ምንድነው ያለው እሱ ግን ሳዋን ቲክሳን ቱሬ ላም ሳግድ ነበር። ሌላ ኮልፋን ቱሬ ኮልፋን ቱሬ ስስቅ ነበር። ኮልፋን ቱሬ ስስቅ ነበር ነበር ገነም ሀርአን ኮልፋን ቱሬ ዛሬ ጠዋት ስስቅ ነበር። ዛሬ ጠዋት ስስቅ ነበር። ሌላ ደግሞ እዚህ ጋር ፕሬዘንት ፊውቸር ቴንስ ሌላ ደግሞ እዚህ ጋር ፕሬዘንት ፊውቸር ቴንስ የምንላቸው ምንድናቸው? እነሱም ደግሞ እንዲህ ፕሬዘንት ፊውቸር ቴንስ ማለት ፕሬዘንት ሆኖ እንደ ፊውቸር ቴንስ የሚያገለግሉን አሁን ላይ ሆነን ልናደርገው ያልነውን ነገር ቅርብ የሆነ ለፊውቸር ለወደፊት አሁን ላይ ቅርብ የሆነ ነገር ስንገልጻቸው አሁን ምንድነው ነው? ለምሳሌ በአፋን ኦሮሞ ፎዳን በና መስኮቱን እከፍታለሁ እንደ ፊውቸር ሆኖ ለግን ፕሬዘንት ላይ አሁን ላይ ልናደርገው ያልነውን ነገር የሚገልጽልን ነው ማለት ሲምፕል ፊውቸር ቴንስ ይባላል እነዚህ ወይም ሲምፕል ፕሬዘንት አሁን ላይ ልናደርግ ያልናቸውን ነገሮች እንደ ፊውቸር የሆኑትን ነው። ለምሳሌ መስኮቱን እከፍታለሁ አለ ፎዳን በና I shall open the window ጣሊያን በሬሳ ደብዳቤ እጽፋለሁ። ጣሊያን በሬሳ ደብዳቤ እጽፋለሁ። ማናን ዴማ ቤት እሄዳለሁ። በቃ ሊያደርጋቸው ያለውን ነገር ነው አሁን እዚህ ጋር እየገለጸልን ያለው። ጫሊ ወጂን ዴምና ከጫሊ ጋር እንሄዳለን። ጫሊ ወጂን ዴምና we will go with ጫሊ ጫሊ ወጂን ዴምና ከጫሊ ጋር እንሄዳለን። የሮ ኑቲ ሆጀኑ ኢሲኒ ተበቱ ቱርተን የሮ ኑቲ ሆጀኑ ኢሲኒ ተበቱ ቱርተን እኛ ስንሰራ አንተ ትጫወት ነበር። እኛ ስንሰራ አንተ ወይም እናንተ ትጫወቱ ነበር። while we were working we were playing የሮ ኑቲ ሆጀኑ ኢሲን ወይም አቲኒ ተበቱ ቱርተን ይላል ማለት ነው። ሚዳን ቢቱፍ ገረገባ ዴምኒ ሚዳን ቢቱፍ ገረገባ ዴምኒ went to market to buy grain ሚዳን ቢቱፍ እህል ልንገዛ ገበያ ሄድን። ሚዳን ቢቱፍ ገረገባ ዴምኒ እህል ልንገዛ ገበያ ሄድን። ፊውቸር ፐርፌክት ቴንስ ደግሞ የምንላቸው the future perfect tense is used to denote that which will have occurred before a specific moment in the future እና in future perfect ደግሞ ጎቸ gara fuulduratti tibba murtaa'ee ta'e tokko irratti raawwatamu malu agarsiisa ወደፊት ሊከሰት ያለውን ግን ጊዜውን የምናውቀውን ማለት ነው። ፊውቸር ፐርፌክት ቴንስ ጊዜው የተወሰነ ነው እናውቀዋለን። ቦር ሰዓቲ ከነት ሆጂኮ ጡሙሬን ጅራ ቦር ሰዓቲ ከነት ሆጂኮ ጡሙሬን ጅራ ይላል። ነገ በዚህ ሰዓት ስራዬን ጨርሻለሁ። የተወሰነ ሰዓት ውስጥ ወደፊት ስፔሲፋይ አድርገን የምንገልጸው ነገር ፊውቸር ፐርፌክት ቴንስ ብለን እንገልጸዋለን ማለት ነው። ቦር ሰዓቲ ከነት ሆጂኮ ጡሙሬን ጅራ ማለት ገና ሊያደርግ ነው ግን ነገ በዚህን ሰዓት ስራዬን ጨርሻለሁ ማለት ነው። ቀድሞ እያቀደ ነው ያለው ማለት ነው። ቦር የሮ አቲ አስጌሱ ኢሼን ጣላይቸ ጡሙርቴ ጅርቲ ቦር የሮ አቲ አስጌሱ ኢሼን ጣላይቸ ጡሙርቴ ጅርቲ ነገ አንቺ በምትደርሺበት ሰዓት ደብዳቤውን ጽፋ ታጠናቅቃለች። ነገ አንቺ በምትደርሺበት ሰዓት ደብዳቤውን ጽፋ ታጠናቅቃለች። ቦር ነገ ማለት ነው። የሮ አቲ አስጌሱ ኢሼን ጣላይቸ ጡሙርቴ ጅርቲ ሚል እነዚህ ምንድናቸው? ፐርፌክት ፊውቸር ፐርፌክት ቴንስ ወደፊት የሚሆን ግን ታይሙን ስፔሲፋይ እያደረግን የምንገልጻቸው ናቸው ማለት ነው። ስለተከታተላችሁኝ አመሰግናለሁ። ገለቶማ የዛሬ ያስኩላችሁ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ደህና ሆኑልኝ። ጥያቄ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ባይ ባይ።